ማንቸስተር ዩናይትድ ሩበን አሞሪም ወደ ኤሲ ሚላን በመግባቱ ወደ 9 ሚሊዮን ፓውንድ እንደሚያተርፍ ተነግሯል። እንግዲህ ማንቸስተር ዩናይትድ ሩበን አሞሪምን ካባረረው በኋላ የቀሪ የኮንትራቱን ማለት ማንቸስተር ዩናይትድ ቢሆን ኖሮ አጠቃላይ የኮንትራቱን ብር ይከፍለው ነበር ማንቸስተር ዩናይትድ። ያ ማለት ቀሪ 2 ዓመት ነበረው ሰውየው የ2 ዓመቱን ደሞዝ ማንቸስተር ይከፍለው ነበረ። አሁን ግን ሩበን አሞሪም ኤሲ ሚላን በመግባቱ ምክንያት ማንቸስተር ዩናይትድ ያንን ደሞዝ የመክፈል ግዴታ የለበትም። ስለዚህ ማንቸስተር ዩናይትድ ሩበን አሞሪም ሚላን በመግባቱ ምክንያት ወይም የሚላን አሰልጣኝ በመሆኑ ምክንያት ወደ 9 ሚሊዮን ፓውንዶችን አትርፏል ማለት ነው። ስለዚህ ከዚህ በኋላ ማንቸስተር ዩናይትድ ማንኛውም ማካካሻ የሚባል ደሞዝ ለሩበን አሞሪም አይከፍለውም። ሩበን አሞሪም እንግዲህ አዲሱ የኤሲ ሚላን አሰልጣኝ ሆኗል። በዚህም ጥሩ ነገር ያደርጋል ብለን ተስፋ እናደርጋለን። ሩበን አሞሪም አስቀድሞም በማንቸስተር ዩናይትድ ጥሩ ስራዎችን ሰርተዋል፣ ጥሩ ዝውውርን አድርገዋል። በፎርሜሽን እና አንዳንድ የውስጥ አሰራሮች ምክንያት ነው እንግዲህ ከማንቸስተር አመራሮች ጋር መስማማት ያልቻለው ነበር። አሁን ወደ ጣሊያኑ አንጋፋው ክለብ ወደ ኤሲ ሚላን ገብቷል። በዚህም ሩበን አሞሪም ይጠቀማል፣ ማንቸስተር ዩናይትድም እንግዲህ ይጠቀማል ማለት ነው። ለሩበን አሞሪም የተሻለ ጊዜ እንመኝለታለን። እንግዲህ ሌላው የማንቸስተር ዩናይትድ የዝውውር አካል ናቸው ከብሎ ከታሰቡት መካከል ዌስትሃም ውስጥ የሚገኘው ማቲያስ ፈርናንዴዝ እና እንዲሁም በኒውካስል በግራ መስመር ላይ በጣም ጥሩ እንቅስቃሴ እያደረገ ያለው ተከላካዩ ሉዊስ ሃል ነው። ስለዚህ ማንቸስተር ዩናይትድ ሁለቱንም እንደሚያዘዋውር በዚህ ክረምት እርግጠኛ ሆኗል በማለት ነው እንግዲህ እየተናገረ ያለው ሚዲያዎች። ማቲያስ ፈርናንዴዝን ለማስፈረም ኦልሬዲ ከዌስትሃም ጋር ግንኙነት ጀምሯል። ዌስትሃም 85 ይፈልጋል፣ ማንቸስተር ዩናይትድ ደግሞ 85 ማቅረብ አልፈለገም። ወደ 55 ወደ 60 አቅርቦ ሌላው እየቆየ የሚከፈል ነው የሚል ነው ማንቸስተር ዩናይትድ ሀሳብ ያለው። እንዲሁም ከኒውካስል ጋር በኢንዳይሬክት መንገድ ሉዊስ ሃልን ለማስፈረም ንግግር ላይ ናቸው። እንግዲህ ሁለቱ ተጫዋቾች የሚገቡ ከሆነ ለማንቸስተር ዩናይትድ ጥሩ ግብዓት ይሆናሉ ተብሎ ይታሰባል።